በትግራይ ክልል ደቡባዊና ሰሜን ምዕራብ ዞኖች ዛሬ ሰኞ ዕለት ጥቃት ተፈጽሟል ሲል ህወሓት ገለጸ። ህወሓት ለጥቃቱ የፌዴራል መንግስትን የወነጀለ ሲሆን በሰላማዊ መኖሪያ አካባቢዎች ላይ የድሮን ጥቃቶች መፈጸማቸውን የዞኖቹ አስተዳዳሪዎች አስታውቋል። ጥቃቶቹ በነዋሪዎች ንብረትና በግብርና መሰረተ ልማቶች ላይ ጉዳት ማድረሳቸው ተገልጿል። በዝርዝር ይዘነዋል። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጠቁ ኃይሎች መገደላቸው ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትናንት እሁድ ነሐሴ 17 ቀን 2018 ዓ.ም በሰነዘሩት ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸውን ቢቢሲ ዘግቧል። በአዲስ አበባ በደረሰ የትራፊክ አደጋ የ6 ሰዎች ህይወት ማለፉ ተሰምቷል። በአዲስ አበባ በዛሬው ዕለት በደረሰ የትራፊክ አደጋ የ6 ሰዎች ህይወት ማለፉን የመዲናዋ ፖሊስ ኮሚሽን አስታውቋል። ሱዳን ከኢትዮጵያ ግዛት የተነሳች ድሮን መጣሏን ገለጸች። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚዋሰነው የብሉ ናይል ግዛት አቅራቢያ የጠላት ድሮን መጣሉን አስታውቋል። ሚኒስትሩ ድሮኗ የተነሳችው ከኢትዮጵያ ግዛት ነው ሲል ገልጿል። ተጨማሪ አለን። በትግራይ ክልል ደቡባዊና ሰሜን ምዕራብ ዞኖች ዛሬ ሰኞ ዕለት ጥቃት ተፈጽሟል ሲል ህወሓት ገለጸ። ህወሓት ለጥቃቱ የፌዴራል መንግስትን የወነጀለ ሲሆን በሰላማዊ መኖሪያ አካባቢዎች ላይ የድሮን ጥቃቶች መፈጸማቸውን የዞኖቹ አስተዳዳሪዎች አስታውቋል። ጥቃቶቹ በነዋሪዎች ንብረትና በግብርና መሰረተ ልማቶች ላይ ጉዳት ማድረሳቸው ተገልጿል። የደቡብ ትግራይ ዞን አስተዳዳሪ አቶ ዝናቡ ገብረመድህን ለትግራይ ቴሌቪዥን በሰጡት የስልክ ቃለ ምልልስ በራያ ዘቦ ወረዳ ገነቴ በተባለ አካባቢ ከጧቱ 4 ሰዓት ከ48 እና 5 ሰዓት ከ20 ላይ ሁለት ተከታታይ የድሮን ጥቃቶች መፈጸማቸውን ተናግሯል። በጥቃቱ በሰላማዊ ሰዎች ንብረትና በመስኖ ልማት ስራዎች ላይ ጉዳት መድረሱን ተናግሯል። በተመሳሳይ የሰሜን ምዕራብ ትግራይ አስተዳዳሪ አቶ ወልደ ብርሃ ገብረ ጻድቅ እንደ ባጉና ወረዳ አካባቢ ከጧቱ 3 ሰዓት ገደማ የሰላማዊ ሰዎችን መኖሪያ ቤቶች ኢላማ ያደረገ ሌላ የድሮን ጥቃት ተፈጽመዋል ሲሉ ክስ አቅርቧል። ሁለቱም አስተዳዳሪዎች የፌዴራል መንግስቱ በትግራይ ሰላማዊ ህዝብ ላይ የሚወስደውን ወታደራዊ እርምጃ እያባባሰ መሆኑን በመክሰስ ጥቃቶቹ በነዋሪዎች ህይወትና የዕለት ተዕለት ኑሮ ላይ ከፍተኛ አደጋ የደቀኑ መሆናቸውን አሳስቧል። ሆኖም የፌዴራል መንግስቱ ይህ ዜና እስከተጠናቀረበት ጊዜ ድረስ የሰጠው መግለጫ የለም። በኦሮሚያ ክልል የደገም ወረዳ ዋና አስተዳዳሪ በታጠቁ ኃይሎች መገደላቸው ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ደገም ወረዳ ታጣቂዎች ትላንት እሁድ ነሐሴ 17 ቀን 2018 ዓ.ም በሰነዘሩት ጥቃት የወረዳው ዋና አስተዳዳሪ አቶ ተፈራ ደሴ መገደላቸውን ቢቢሲ ዘግቧል። ጥቃቱ የተፈጸመው በደገም ወረዳ አኖ ቀሬ ቀበሌ ሲሆን በዕለቱ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ ተካሂዷል። በጥቃቱ የወረዳው አስተዳዳሪ ከመገደላቸው ባለፈ የቀበሌው ሊቀመንበር አቶ አኖ ቀሬና ሌሎች ቁጥራቸው በውል ያልታወቁ ሰዎች ላይ ጉዳት ደርሶ በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ሕክምና እየተደረገላቸው ይገኛል ተብሏል። በአዲስ አበባ በደረሰ የትራፊክ አደጋ የ6 ሰዎች ህይወት ማለፉ ተገለጸ። በአዲስ አበባ በዛሬው ዕለት በደረሰ የትራፊክ አደጋ የ6 ሰዎች ህይወት ማለፉን የመዲናዋ ፖሊስ ኮሚሽን አስታወቀ። አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ50 በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ሲሆን የጉዞ አቅጣጫው ከቆየ ፍቼ ወደ ጓሮ ያደሰገ የሰሌዳው ቁጥር ኮድ 305997 ትግ የሆነ ሚኒባስ ተሽከርካሪ በተጠቀሰው አካባቢ በመንገድ ስራ ላይ የነበረ እስካቫተር ማሽን መኮፈሪያው ወድቆበት በታክሲው ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል 5 ወንዶችና 1 ሴት ህይወት አልፏል። ከሟቾች በተጨማሪ በታክሲ ውስጥ የነበሩት ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ የሚገኙ መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የአደጋው መንስኤ እየተጣራ መሆኑን አስታውቋል። ሱዳን ከኢትዮጵያ ግዛት የተነሳች ድሮን መጣሏን ገለጸች። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚዋሰነው የብሉ ናይል ግዛት አቅራቢያ
የጠላት ድሮን መጣሉን አስታወቀ። ሚኒስትሩ ድሮኗ የተነሳችው ከኢትዮጵያ ግዛት ነው ሲል ገልጿል። አናዶሉ ኤጀንሲ እሁድ ዕለት ባወጣው ዘገባ ሚኒስትሩ ድሮኗ በደቡብ ምስራቅ ሱዳን ኩርሙክ አካባቢ ስትበር እንደነበረና በአየር ላይ መመታቷን አስታውቋል ብሏል። የሱዳን ባለስልጣናት ስለ ድሮኗ ወይም በማን እንደምትዘወር ተጨማሪ መረጃ አልሰጡም። ለቀረበው ክስ ከኢትዮጵያ ባለስልጣናት እስካሁን የተሰጠ ምላሽ የለም። ክስተቱ የተሰማው በሱዳን የብሉ ናይል ዳርፉርና ኮርዶፋን ክልሎች ውጊያው በተጠናቀረበት ወቅት ሲሆን በአካባቢዎቹ የሱዳን መከላከያ ሰራዊትና የፈጣን ድጋፍ ኃይሎች ለረጅም ጊዜ በዘለቀው ግጭት ውስጥ ይገኛሉ። ሐምሌ ወር የሱዳን ሰራዊት በሰሜን ኮርዶፋን ግዛት 3 ኤፍኤች 95 ድሮኖችን መጣሉን ገልጾ ነበር።